ሰላም ሰላም ቤተሰብ ደጁ ነኝ ከደጁ መዝናኛ ቲዩብ ነው የመጣሁት። እንዴት አላችሁ? አሁን ዛሬ የምናወራው ስለዚህ ስልክ ይሆናል። ይህን ስልክ በዝርዝር የምናይበት ክፍል ላይ ነው የምንገኘው። በረካሽ ዋጋ ለገጠር ለቤተሰቦቻችን የሚሆን ምርጥ ስልክ ስለሱ እናወራለን። ተመልሰናል። እንግዲህ ዝርዝሩ ምን ይመስላል የሚለውን ነገር እንግዲህ ላሳያችሁ ነው። እዚህ ጋር እንደምታዩት በቅርበት ይታያችሁ እንደሆነ አላቅም። እስቲ እዚህ ጋር ከበሩ ላይ 6 ራም አለው። 256 ጂቢ ነው እንትኑ። ስቶሬጁ ባትሪው 11,000 አምፒየር ነው ቤተሰብ 11,000 ፓወር ባንክ በሉት። ስልኩ ይሄን ነው የሚመስለው። ስልኩ ቀረብ ላድርግላችሁ፣ ይኸውት ይሄን ነው የሚመስለው ስልኩ። እኔ አጃይባ ሆኖብኝ እኮ ነው ቤተሰብ። ይሄን ነው የሚመስለው ስልኩ። ካመጣሁት 15 ቀን ሆኖኛል። ከበራሱ ጋር ይመጣል። ቻርጀርም አለው። ገመድ ብቻ ቻርጀር ገመድ ነው፣ ገመድ ብቻ ነው ያለው። ገመድ ብቻ አለው ቻርጀር እና ቤተሰብ ዋጋውን ደግሞ የሚገርም ነው። የሚገርም ዋጋ ነው። በጣም የሚገርም ዋጋ ነው። ለቤተሰቦቻችሁ ብትልኩ ይጠቅማቸዋል። ውድ ኢትዮጵያውያንና ኤርትራውያን ይሄን ስልክ ገዝታችሁ ለቤተሰቦቻችሁ ብትልኩ እጅግ በጣም ይጠቅማቸዋል። ዋጋውና አድራሻውን ከዚህ ቪዲዮ ላይ ያይዝላችኋለሁ። መጨረሻ ላይ ታገኙታላችሁ። አድራሻውን እና ዋጋውን ሳውዲ አረቢያ ሪያድ ውስጥ ማለት ነው። ሳውዲ አረቢያ ሪያድ ውስጥ ካልሆነም ደግሞ ብያላችሁበት ይህንን ስክሪንሾት ወስዳችሁ ይህን ፈልጉና ግዙ። ኦኬ። እናም ዋጋው በተመለከተ ዋጋው በጣም ረካሽ ነው። የዛሬ 15 ቀን የገዛሁት ስልክ እስካሁን እዛን ቀን ያመጣው ቀን ብቻ ነው ቻርጅ ያደረኩት። 15 ቀኑ ነው። ይኸውላችሁ 45% ቀሪ አለው። 45% ቀሪ አለው። በእርግጥ ያው እንደ እጅ ስልካችን ያው ሶሻል ሚዲያ ምናምን ነገር እየተጠቀምን አይደለም፣ ግን ቻርጅ አድርገናል። ያው ቼክ እናደርጋለን ባትሪዎቹ ምናምን እንትኖቹን ፊቸሮቹ ምናምን ነገር እያየናቸው እንጎረጎረዋለን። ግን እንደዛም ሆኖ 15 ቀኑ ነው። ግን አሁን ግማሽ አካባቢ ማለት ነው፣ ከግማሽ ትንሽ የጎደለው 5% የጎደለው። ይህን ስልክ ስለሚጠቅማችሁ ለቤተሰቦቻችሁ ገዝታችሁ ላኩ። ሳምሲንግ ካዋዊ ምናምን ከምትገዙ ይህን ስልክ ብትገዙ ለእነሱ ይጠቅማቸዋል። እነሱ የሚፈልጉት ምንድን ነው? ባትሪ ነው። ሀገራችን ላይ ገጠሩ አካባቢ ሰው እየተቸገረ ያለው ምንድን ነው? ባትሪ ነው። እጅግ አሳሳቢ የሆነው ባትሪ ነው። ዛሬ አግኝተን ቤተሰቦቻችን ነገ እናገኛቸው። ለምን? ባትሪ ያልቅባቸዋል። ባትሪ ለማድረግ እንደገና የእግር ጉዞ መሄድ አለባቸው። ወይ ደግሞ ትራንስፖርት የሚሆንባቸው አካባቢዎችም አሉ። ይህንን ለቤተሰቦቻችሁ ውድ ኢትዮጵያውያንና ኤርትራውያን ቤተሰቦቻችን ገዝታችሁ ብትልኩ እመክራለሁ። ከዚህ በመቀጠል ቀጣይም አንድ ስልክ አይፎን 17 ፕሮ ማክስ ምን ያህል ረቆ በ270 በሳውዲ ሪያል እንደመጣ ደግሞ እሱን አሳያችኋለሁ ነው በሌላ ቪዲዮ። 270 ሪያል ብቻ አይፎን ፕሮ ማክስ 17። እሱን ደግሞ በሌላ ቪዲዮ አሳያችኋለሁ። ቤተሰብ እንግዲህ እንደተመቻችሁ ተስፋ አደርጋለሁ። ይህንን ዩቲዩብ ሰብስክራይብ አድርጉ፣ ላይክ አድርጉ። አይታችሁ ደግሞ ኮመንት ስጡና ሳውዲ አረቢያ ውስጥ የትም ቦታ ላይ
የቤት ዕቃ፣ ኤሌክትሮኒክስ፣ ስልክ ምናምን የተለያዩ ነገሮች፣ ልብስ የምትፈልጉትን ነገር እንደዚህ ሰርፕራይዝ የሚያደርግ ነገር ሳገኝ እንትን አደርግላቸዋለሁ። እንደዚህ እየቀረጽኩ ፖስት አደርግላቸዋል እስተነድራሻው። ስለዚህ ቤተሰብ መሆኑን አትርሱ። ለብዙ እህት ወንድሞችም ሼር አድርጉላቸው፣ ይጠቀሙ። ገዝቶ ለቤተሰቦቻቸው ይላክ፣ ቤተሰቦቻቸውን ያግኟቸው። ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮ በአይፎን 17 ፕሮ ማክስ ተመልሼ እስከምመጣ በሰላም ሰንብቱ እላለሁ። ውድ ቤተሰቦቼ ይሄንን ቻናል ሰብስክራይብ ማድረጉን እንዳትረሱ፣ ላይክም ኮመንት ማድረግም እንዳትረሱ። ለብዙዎች አዳርሱ እላለሁ። መልካም ሳምንት። ቻው ቻው፣ ባይ ባይ። በዚሁ ቀጥዬ አስቀምጬላችኋለሁ። ቪዲዮ ላይ አለ፣ ይሁና ተጠቀሙበት። ኦኬ ቤተሰብ ይህንን ቪዲዮ አይታችሁ ከደጁ መዝናኛ ነው የመጣን ለምትሉ 450 መጨረሻ ዋጋ ይሰጣል። ይሄን ቁጥሩ እዩት። ይሄ ነው ስልክ ቁጥሩ። ይሄንን ገጠር ለሚገኙ መብራት ለሌለበት ቦታ ላይ ለሚኖሩ ቤተሰብ አንስታችሁ ገዝታችሁ ላኩላቸው።